በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የአምላክ የቅድስተ ቅዱሳን ወዳጆች እንደምን ከረማችሁ? ያያሉ የአምላካችን የእግዚአብሔር ስሙ በፍጥረታት ሁሉ አንደበት የተመሰገነ ይሁን። ዛሬ አንድ ምስክር ልሰጥ ነው ስለ ቅዱስ አማኑኤል እና የሚገርማችሁ ሁኔታው የተከሰተው የዛሬ ዓመት ነው። ልክ የዛሬ ዓመት በሰላሳ ነው ሐምሌ 30 2017 ዓመተ ምህረት ነው። አንድ የመጨረሻውን ልጄን የተገላገለችው የዛሬ ዓመት በ30 ነበርና ነገር ግን ልጁ ከተወለደ በኋላ ከ15 ቀን በኋላ ሆዱ ያብጣል እና ሆዱ ሲያብጥ በጣም ይጨንቀንና ይዘነው ወዴት እንሄዳለን? ወደ አለርት በ15ኛው ቀን ይዘነው ወደ አለርት እንሄዳለን። አለርት ያየውና ይሄ ከባድ ችግር ነው፣ ስለዚህ ተኝቶ መታከም አለበት ይባላል እና ተኝቶ መታከም አለበት ይሉና እዛ አልጋ ይዞ ይተኛል ማለት ነው። እና የሚገርማችሁ በጣም ትንሽ ሲታይ ይሰቀጥጣል። ነገር ግን የእግዚአብሔርን ተአምር እንድታዩ ነው። ይሄ ነው ይሄን ይመስላል። የመጀመሪያ ሆድ እንደዚህ ነበር አብጦ የነበረው። እንደምታዩት እዚች ጋር ድንገት ታያችሁ ይሄን ይመስላል። ከዛ በኋላ እንደዚህ ያብጣል። በጣም ተጨናነቀ። 15 ቀን ቆየ። ከዛ በኋላ ሌላ መድኃኒት አዘዙለት። ያ መድኃኒት ደግሞ እሱን በጣም የጉድ አይነት መድኃኒት ነበር እና ውጪ ውጤት ተልኮ ሽንት ምርመራ ተደርጎ መምጣት አለበት የሚል ነገር ተደረገ እና ወደ ዱባይ ሽንቱ ተልኮ ለምርመራ ይሄዳል። ከዛ ከ15 ቀን በኋላ ሲመጣ ምርመራው ተደርጎ ከ15 ቀን በኋላ ሲመጣ ምንም የለበትም። እንዳሰቡት አልነበረም ዶክተሮቹ። ስለዚህ ቀጥታ ምንድን ነው የተደረገው? ከዚህ በላይ እዚህ መቆየት አይችልም። ስለዚህ ወደ ጥቁር አንበሳ ሪፈር ይባልና ወደ ጥቁር አንበሳ ሪፈር ይደረጋል። ከዛ ጥቁር አንበሳ ጂአይ ክፍል ያዩታል። ያው እነሱም ያው ሕክምናው ይጀመራል። ሕክምናው ቢጀመርም ነገር ግን እሱ መዳን ግን አልቻለም። ከዛ እዛም ተከታትሎ ከ15 ቀን በኋላ ወደ ኦክትሮታይድ የሚባል መድኃኒት ይሰጠውና ያ መድኃኒት ደግሞ ሀገር ውስጥም የለም፣ በኮንትሮባንድ የሚገባ መድኃኒት ነው። አንዷን አምፑል እንትን 3000 ብር እየገዛን እሱን ለ30 ቀን እሱን ይወስዳል። እሱን ወስዶ ምንም ነገር ሊሻለው አልቻለም። ሊሻለው ባለመቻሉ ምክንያት በጣም ተጨነቀን፣ ተጠበብን። የሚገርማችሁ ይሄ ሲሆን አለርት ከሱ ጋር የነበሩ ህፃናት በጠቅላላ ወደ አንድ 4 ሰዎች የሚሆኑ የአራት እናቶች ልጆች የሚሆኑ አብረውት የነበሩ በዚህ ጊዜ ወደ 3ቱ አካባቢ ህይወታቸው አልፎ ነበር እና እንደውም እነዛ እንደውም ደህና ናቸው። የዚህኛው በጣም ይብስ ነበር እና እነሱ አልፈዋል፣ ህይወታቸው አልፈዋል እና እኛ ግን ተስፋ አልቆረጥንም። በዚህ ጊዜ ግን እግዚአብሔርን ለምነው ነበረ፣ እመብርሃንን እንማጸናት ነበር እና ሐኪም አበበች የዩቲዩብ ላይ ስለ ሚጣቃ አማኑኤል ሲናገሩ ሰማሁኝ። ከዛ እሱን ሰምቼ ቀጥታ ሚጣቃ አማኑኤል ወዴት ነው የሚለውን ሰማሁና ለምን ታዲያ በተለይ ይሄ ከሆድ ከውስጥ የአንጀት ችግር፣ የጉበት ችግሮችን የአማኑኤል ጸበል ሙሉ በሙሉ እንደሚፈውስ ሲናገሩ ሰማሁኝ። ከዛ ይሄን ሰምቼ ቀጥታ አንድ የማውቀው ልጅ አለ የኔ ጓደኛ ደብረ ብርሃን ደወልኩለትና እባክህን ልጄ በጠና ታሟል፣ ስለዚህ በተቻለ መጠን እባክህን ቶሎ ድረስልኝ ይዘህልኝ ና አልኩት። ከዛ ጸበሉን ይዞልኝ መጣ። የሚጣቃ አማኑኤል እኔ ቦታውንም አላውቀውም። ይዞልኝ መጣ። ከዛ እንዳነጠጣው በብርጭቆና የሚጠጣበት ሰዓት አልነበረም፣ ገና ጨቅላ ህፃን ነው። ከዛ ይሄ ያለ እንግዲህ ያለን አማራጭ ጸበሉን እያጠመቅን
በስሪንጅ እያደረግን መጠጣት ጀመርን ማለት ነው። ከዛ ልክ ጸበሉን ወስዶ ከሳምንት በኋላ ሆዱ እየጎደለ ይመጣል። በጣም ተደሰትን። ለቅዱስ አማኑኤል ያለን ነገር እውነት ለመናገር ተናግረን የምንጨርሰው አይደለም። እንዲህ የሚነገር አይደለም የአማኑኤል ስራ እና ከዛ መጨረሻ ላይ ያ እንደዚህ አብጦ የነበረው ሆዱ ሙሉ በሙሉ በቃ ይሟሽሻል። ሙሽሽ ብሎ በቃ ወደ ማገገም ልጁ ወደ ማገገም ይሄዳል እና መጨረሻ ላይ ከሁለት ወር በኋላ ይሄንን ካደረገ ከሁለት ወር በኋላ ሙሉ በሙሉ አገግሞ በሚጣቅ አማኑኤል ጸበል ማለት ነው ተፈውሷል። ዛሬ የሚገርማችሁ አመቱ ነው እና አንደኛ አመቱን እያከበረ ይገኛል። እንደው የአማኑኤልን ተአምር ሳልናገር ብቀር እንደው እውነት ለመናገር የእግዚአብሔርን ክብር ማሳነስ ይሆናል እና የአማኑኤል ጸበልን ተጠቀሙ። እንዲህ ልጅ ትፈወሳላችሁ። ዛሬ የምታዩት ልጅ ይሄን ይመስላል አድጎ ይሄን ይመስላል። እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ መድኃኔ ዓለም ክርስቶስ የተመሰገነ ይሁን። አመሰግናለሁ ስላዳመጣችሁኝ።